ሰላም እንዴት ናችሁ? አሁን ማሳያችሁ ኦሲዞን ስለተባለው ስትራቴጂ ነው። በጣም ብዙ ዊን ሬት ያለው ብዙ ፐርሰንት ዊን ሬት አለውና አጠር ባለ ቪዲዮ አሳያችሁና ከዛ ከወደዳችሁትና ባክ ቴስት አድርጋችሁት ለእናንተ ተስማሚ ስትራቴጂ ከሆነ እኔ እንድትጠቀሙት መክራችኋለሁ። ረዘም ያለ ቪዲዮ ሰራላችኋለሁ ማለት ነው። ለዛሬ አንድ ፖዚሽን ማሳያችሁ እንዴት ፖዚሽን አድ እንደምናደርግ በኦሲዞን ተጠቅመን ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ስንገባ መጀመሪያ ኦሲዞን ላይ ቱ ኢኤም ላይ ማርኬቱ በሚከፈትበት ሰዓት ላይ 1 ሃወር ላይ ቻርቱን እናደርገውና ከዛ በመቀጠል ማርኬቱ 1 ሃወር እስከሚዘጋ ድረስ እንጠብቃለን። ምንም አይነት ትሬድ ብዛት አንገባም ማለት ነው። ምንድነው የምናደርገው? የዛን 1 ሃወር ካንድል ስቲክ ምን እናደርጋለን? ማርክ እናደርጋለን ማለት ነው። ስለዚህ አሁን ማርኬቱ ቱ ኢኤም ላይ ተከፍቷል ማለት ነው። ከዛ በመቀጠል ምን እናደርጋለን? ካንድል ስቲኳን ወዴት እንደምትሄድ እናያታለን ማለት ነው። ከዛ እንደምናየው እዚህ ጋር ቺኛዋ ቀይዋ ካንድል አለች አይደለ? ቤሪሿ እሷ ማርኬቱ የተከፈተበት ካንድል ነው ማለት ነው። ስለዚህ እሷ ምን እናደርጋለን? ማርክ እናደርጋለን ማለት ነው። ቺኛዋን ከላይ ጀምረን እስከታች ድረስ ሙሉ ቦዲዋን ዊክም ካላት ከነዊኳ ማርክ እናደርጋለን ማለት ነው። በመቀጠል ማርኬቱ ወይ ወደ ላይ ከዚህ ከኦሲዞን ወጥቶ በደንብ በቦዲ መዝጋት አለበት ወይ ደግሞ ወደታች ወርዶ በቦዲ መዝጋት አለበት ማለት ነው። ምን ለማለት ፈልጌ ነው? ከኦሲዞን ወደ ላይ ወጥቶ ከዚህ ማርክ ካረግናት 1 ሃወር ካንድሏ ላይ ወደ ላይ ወጥቶ ከዘጋ ባይ ለመግባት ሴታፕ እናመቻቻለን ማለት ነው። ወደታች ደግሞ ወርዶ በቦዲ ከዘጋ ምን እናደርጋለን? ሴል ለመግባት እንዘጋጃለን ማለት ነው። ስለዚህ አሁን በቀጣይ ወዴት እንደሚሄድ እናያለን ማለት ነው። እንደምታዩት ማርኬቱ ምን ሆኗል? ወደ ላይ ሰብሮ ወጥቷል ማለት ነው። ስለዚህ እዚህ ላይ ቀጥታ ሰብሮ ሲወጣ ደግሞ ወጥቷል ብለን ወደ ላይ ፖዚሽን አንከፍት ማለት ነው። ወይም ደግሞ ትሬድ አድ አናደርግም። ምንድነው የምናደርገው? እዚሁ ላይ ልክ ማርኬቱ እንደዚህ ከሆነ በኋላ ወደ 15 ሚኒት ታይም ፍሬም ቻርታችን እናደርገዋለን ማለት ነው። ወደ 15 ሚኒት በምንሄድ ሰዓት ምን አለ? ፌር ቫልዩ ጋፕ አለ ማለት ነው። ስለዚህ እንደምታዩት እዚህ ጋር ይሄኛው የ1 ሃወሩ ማርክ ያደረግነው ካንድል ነበር። ወደ 15 ሚኒት ሲቀየር ነው።